የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር በወቅታዊ ጉዳይ አስመልክቶ መግለጫ ሰጥቷል። መግለጫው እንደሚከተለው ይቀርባል። እንደሚታወቀው የአማራ ፋኖ ነፍጥ አንስቶ ገዳዩንና ጨፍጫፊውን የአብይ አህመድ ፈላጭ ቆራጭ የብልጽግና አገዛዝ እንደ አማራ ተደራጅተንና አትግደሉን ብለን ራሳችንን ለመከላከልና ከጭቆና ስርዓት ለመላቀቅ የሞቀው ቤታችንን ንብረታችንን እንዲሁም የምንናፍቃቸውንና የምንሳሳላቸውን ቤተሰቦቻችንን ትተን ዱር ቤቴ ብለን ለሀገርና ለሕዝብ እንዲሁም እምነታችንን ለማስከበር ስርዓቱን ለመታገል ከጀመርን 2 ዓመታት ልንሞላ ቀናቶች ብቻ ቀርተውናል። በዚህ አጭር የትግል ጊዜያቶች በርካታ የውስጥና የውጭ ፈተናዎችን ብናስተናግድበትም በመሪዎቻችን ብስለትና ጥንካሬ አልፈናቸዋል። ጥሩ የሚባሉ ድሎችን በመጠቀም ስራ ላይ በመዋል ይህን አስከፊ ሰው በላ ስርዓት ገዳይነቱን ለዓለም ማህበረሰብ በማስረዳት የብልጽግና መሪዎች በሄዱበት የአውሮፓ ምድር በሙሉ ተቃውሞ እንዲገጥማቸውና የሀገራት መሪዎች እንደ መሪ እንዳይቆጥሯቸው እንዲሁም አበዳሪ ተቋማትና ሀብታም ሀገሮች ጭምር የኢትዮጵያ መንግስት መክፈል የማይችልና ለምኖ በተረዳው ጀትና ሰው አልባ አውሮፕላኖች የራሱን ንጹሃን ዜጎች ጨፍጫፊነቱን እንዲያወግዙ ተጠቅመንበታል። በርካታ በውጭ የሚኖሩ ሀቀኛ ኢትዮጵያውያንና አማራዎች ትግሉን እንዲቀላቀሉና እንዲደግፉን ግንዛቤ ፈጥረንበታል። ነገር ግን የስርዓቱ መሪዎችና አስቀጣይ ባንዳዎቹ ችግራቸውን ከማመን ይልቅ ወደ ማስተባበል፣ የማህበረሰቡን ችግር ከመፍታት ይልቅ ወደ ማባባስ በመቀጠላቸው እንመራዋለን የሚሉትንና እንደ ህፃን ልጅ ሀሰተኛ ዶክመንተሪ ፊልም እያሳዩ በፋኖ ላይ ጥላቻቸውን ቢረጩም ለህሊናውና ለማተው ታማኝ የሆነው የአማራ አርሶ አደር በየመድረኩ የሀፍረት ካባቸውን ሲያከናንባቸው መክረሙን ባለሀገሩ ገበሬ ወደር የሌለው ምስክራችን መሆኑ ይታወቃል። ስለሆነም ማዳበሪያ በጠየቀ የሚታሰርበት ብልጽግናን አልደግፍም ባለ ስቃይና ጉስቁልና የሚደርስበት ፋኖን ተዋጋ ሲባል እምቢ ከወንድሞች ጋር አልጣላም ከቻላችሁ እናንተ ጥያቄዎቻቸውን መልሱላቸው ባለ መሳሪያውንና የቀን በርበሬዎቹ ተነጥቀው የሚበሉበት አንተ የፋኖ ደጋፊ ነህ እየተባለ በሬውን ሽጦ የገዛውን መሳሪያ የተነጠቀበት አትግደሉኝ ባለ የበለጠ እንዲፈራ ገለባ ላይ ነዳጅ በማርከፍከፍ ከመኖሪያ ቤታቸው እስከ ህይወታቸው በእሳት የተቃጠሉበት ብቻ ለአይን የሚያሳዝንና ለጆሮ የሚሰቀጥጥ መጥፎ ድርጊት የተፈጸመበት በአጠቃላይ አማራ ማህበራዊ ረፍት ያጣበትና በጅምላ የተረሸነበት ዓመታቶች መሆናቸው ከልብ ያሳዝናል። እንዲህ አይነቱ አስነዋሪ አረመናዊ ድርጊት የተፈጸመው ደግሞ ከመደበኛ ስራው ወርዶ ኢትዮጵያን ባዋረደ መልኩ ሀገርን ከመጠበቅ የውጭ ጠላት የገባበት ይመስል ለአንድ ወገን ብቻ የሚሰራው የብልጽግና ሰራዊትና ከአብራኩ በተገኙ ለሆዳቸው ባደሩ ፍርፋሪ ለቃሚዎች አድማ ብተና፣ ፖሊስ፣ ሚሊሻና ካድሬ መሆኑ ልብ ይሰብራል። ስለሆነም በጉና ክፍለ ጦር በቀጠናዎች በመከላከያ ተብየው የኢሉሚናቲ ስርዓት ወንበር አስጠባቂዎች ሚሊሻ፣ አድማ ብተናና ፖሊስ ዝርፊያ፣ አስገድዶ መድፈር፣ ግብረሰዶም መፈጸምና ነጻ የህይወት እርምጃ እየተወሰደ በመሆኑ በዚህ የዘር ወቅት በተሰሩ ሰብሎች ላይ ፋኖን ፍለጋ እያሉ የበቀሉ የእህል ቡቃያዎችን ማሳ ለማሳ በመዞር ከፍተኛ የሆነ የሰብል ውድመት እያስከተሉ በመሆኑ ቀጣዩን የመኸር ወቅት ፍሬ አልባ ለማስቀረት ከፍተኛ ዘመቻ ስለተጀመረ የጉና ክፍለ ጦር የሚከተሉትን የእገዳ ውሳኔዎች ወስኗል። አንደኛ፣ ከዛሬ ማለትም ከ16/10/2017 ዓ.ም ጀምሮ ላልተወሰነ ቀን ማንኛውም የህዝብ መጫኛ ተሽከርካሪዎች ከ3 እግር ባጃጅ ጀምሮ ወደ የትኛውም ቦታ እንዳይንቀሳቀስ ወስነናል። ይህንን ስንወስን የማህበረሰቡ ችግር ሳይገባን ቀርቶ ሳይሆን ቀበሌዎችን በመምረጥና ግለሰቦች ነጥሎ በማጥቃት ህዝብን ከህዝብ በመነጠል ማሸበርና በልዩነት ለበርካታ ወራት አሸባሪው ስርዓት ከስቲ መካነ ኢየሱስ ቆማ የሚወስደውን 54 ኪሎ ሜትር ጠጠር መንገድ በመዝጋት በልዩነት ጫና እያደረሰባቸው ስለሆነ ማህበረሰባችንን በዚህ የዘር ወቅት የግብዓት አቅርቦት እንዳይኖር፣ ታካሚዎችና እናቶች ወደ ሆስፒታል እንዳይሄዱ፣ ሰዎች በእግር ለማቋረጥ ሲሉ ውሃ እየወሰዳቸው ስለሆነ እንዲሁም ከፍተኛ የሆነ ማህበራዊ እረፍት በማጣታቸው የአማራ ፋኖ ነፍጥ ይዞ ወደ ትግል ሜዳ የወጣበት ዋና ዓላማ ለአማራ ህዝብ ነጻነትና ማህበራዊ እረፍት ማምጣት እስከሆነ ድረስ አሸባሪው ብልጽግና የዘጋቸውን መንገዶች በአስቸኳይ መክፈት ካልቻለ በጉና ክፍለ ጦር ቀጠና የህዝብ ትራንስፖርት ስለማይኖር ማህበረሰቡ ከወዲሁ ቅድመ ጥንቃቄ እንዲያደርግ እያል ከስቴ መካነ ኢየሱስ ደብረ ታቦር፣ ስማዳ፣ አንዳቤት ወደ ደብረ ታቦር፣ ወደ ባህር ዳር፣ እብናትና ጋይንት እንዲሁም ከመካነ ኢየሱስ ወደ ቆማ፣ አንዳቤትና ስማዳ የሚደረጉ የህዝብ ትራንስፖርት የማይፈቀድ ስለሆነ ይህንን ክልከላ ተላልፎ የተገኘ ማንኛውም የተሽከርካሪ ባለቤት በንብረቱ ላይ ለሚደርስበት ጉዳት ራሱ ኃላፊነቱን የሚወስድ መሆኑን እናሳስባለን። ሁለተኛ፣ በተዘሩ ማሳዎች ላይ ሲንቀሳቀስ ያያችሁትን የታጠቀና በጅምላ የሚጓዝ ኃይል እንድታስቆሙትና ከፍተኛ ወጪ ወጥቶባቸው የተዘሩ ሰብሎችን እንድትንከባከቡ አደራ እያል የግሪሳውን ሰራዊት ትጥቅ እንድትነጥቁ እንጠይቃለን።
ሶስተኛ ለኦርቶዶክስ ተዋሕዶ እምነት ተከታይ ለሆናችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም መንፈሳዊ የጽዋ ማብራት በሙሉ ኢትዮጵያን እየገዛ ያለው ብልጽግና ነባር ሃይማኖታችን ማለትም እስልምናና ክርስትና እምነቶችን እንዲሁም ታሪካዊ ቅርሶችን ከማፍረሱና ከማውደሙ በላይ በሃይማኖታችን የማይፈቀድና አስነዋሪ ድርጊቶችን የፈጸሙ ግለሰቦችን በጉልበት ከቀኖና ውጭ በመሾም ነገደ ሳዊሮሳዊ በማንገስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማፍረስ ድርጊቱን በይፋ በማናለብኝነት እያከናወነ ስለሆነ በያላችሁበት እንድታወግዙና ትግላችንን በይፋ እንድትቀላቀሉ እንጠይቃለን። አራተኛ እርስ በርሳችን እንድንጨራረስ የተዘጋጀልን የብልጽግና የግድያ ፕሮጀክት በመከተል የማያዋጣና እጅግ አደገኛ የሆነ ክብሪት እየጫራችሁና የፋኖን ቤተሰብ በመግደል ትግል እናሸንፋለን ብላችሁ ያሰባችሁ ቂሎች የማያዋጣችሁ ስለሆነ ከድርጊታችሁ እንድትቆጠቡ እያስጠነቀቅን ይህንን ተራና ከተጀመረ የማያባራ ድርጊት ለምትፈጽሙ ባንዳ ሚሊሻ፣ ፖሊስ፣ አድማ ብተናና ሆዳም ካድሮች በኋላ ማጣፊያው እንዳያጥርባችሁ ከወዲሁ እንድታስቡበት እንመክራለን። አምስተኛ አማራን እንኳን ትጥቁን ቀበቶን አስፈተዋለሁ ብሎ ወደ አማራ ክልል የገባው ምርኮኛው ብርሃኑ ጁላ የማንኛውንም የአማራ አርሶ አደር የግል ንብረት የሆነና ጥጃውን እየሸጠ የታጠቀውን ትጥቁን ሚሊሻና አድማ ብተና ካልሰለጠናችሁ መሳሪያ ምዝገባና እድሳት አለ እያለ የግል መሳሪያ እየሸከፈ መሆኑ ይታወቃል። ስለሆነም በአሁኑ ሰዓት የትጥቅ ማስፈታት ሂደት እንጂ የመሳሪያ ምዝገባና እድሳት እንደሌለ እንድታውቁና መሳሪያ ያላችሁ ግለሰቦች በባንዳዎች እንዳትነጠቁ እያሳሰብን ይህንን ክልከላ ተላልፎ የተገኘ ማንኛውም ግለሰብ ኪሳራው በግሉ እንደሆነ በማወቅ የሚደርስበት የንብረትም ሆነ የገንዘብ ውድመት ኃላፊነቱን የሚወስድ መሆኑን እናስገነዝባለን። አርበኛ ይሁኔ አሰፋ የጉና ክፍለ ጦር ምክትል ሰብሳቢ፣ ጉና ክፍለ ጦር፣ አማራ፣ ኢትዮጵያ።